ዚክ ጨርሼ ሲሄድም ኢላይ ሲሄድ መልአክ ሆኜ ነው የሚገለጠው እንደገና ማለት ነው የምድርቱ ስራ በጨርሼት ብንጠቅም መጨረሻዬ መልአክ ነው የሚሆነው ብዬ ነው መጨረሻዬ ወደ መልአክ ነው የሚቀየረው ይሰማል አሁን እቺ ነገር ወደ መልአክ ነው የሚቀየረው ብያምናለሁ አሁን ደግሞ እምነቴንም ወደዛ ያሰፋው ነው ጭራሽ ከመነጠቅም አልፎ ስለዚህ በሚቀጥለው ይነጠቃሉ መጨረሻ ግንም ከተነጠቁት መቼዛጄ በቆሎ አልሰራ ባገልጎተ ዘመኔ እኔ ሁሌ ነው የሚሳሰተው የሆነ አሁን አንነን ኢቶች አጭር ቀሚስ ለብሰው ቸርች ሲገቡ በኢየሱስ ስም ይላል አትጨፈን እያጅተቀው ኢግኖር ማድረግ አለብህ ያየን አትበል የጨፈንከው ስለተሸነፍክ ነው እዩ ከመንፈስ አወጣኝ ወደል ወጣ ከመንፈስ ወደ መንፈስ መቼም አትመለስ እኔ ባገልጎ ዘመኔ ያልተሳሰትኩበት ቀን የለም ለክ ገና ሞተሩ ሲሞቅ አንተ የለም ማፈውስ ትፈልጋለህ በጣም አሃ ገና ሞተሩ ሲንቀሳቀስ አንተ የለም የለም ማች ማረጋ አልቻላችሁ እሱ ሳሰውን አንተ ነው ያንተ ነገር ሁሉ ነገር ፍጥነት ነው ሁሉ ነገር ፍጥነት ነው ገና በእውነት እሳ ገና ብሎ ስትል አንተ የለም እሳ ስትል አንተ ዘሮ ነው እውነት አስደስታት ያ ችግር አለ አንተ የእንተ ነገር ላይ ችግር አለ እውነት ስንት ደቂቃ ላርግልኝ ጸልልኝ በፍቃድ ደቂቃ ስንት ደቂቃ ልጨምርልኝ 20 ደቂቃ ወለሰዘን ስንት ደቂቃ ልጨምርልኝ ቀናበይ ነገር ስንት ደቂቃ ልጨምር 30 ደቂቃ በቂ ነው ዛሬ በጌታ በኢየሱስ ስም ስልጣን 30 ደቂቃ ልጨምር እሷም ተስማማለች በኢየሱስ ስም ስልጣን 30 ደቂቃ ሰጠሁት ከነበረ ሰከንድ ላይ 30 ደቂቃ ጨመርኩት አይሻለም አንተ እሱን የምትፈልገው አይወስም ግን መተ ቀነስ እንዳትል አይደል ስለዚህ ቀነስ አትሉም ተስማምተዋል ሁለቱ ተስማምተዋል እኔ እቺ ሴቷ ጋር አንተ ስተኛ እኔ ነበርኩት አልነበርክም አንተ በጣም አጥፍቻለሁ ነው ባገልጎ ዘመኔ ያልተሳሰትኩበት ቀን የለም ፋሚሊ ሙሉ ብልት አይሰራም ለዚህ ሲፈታ ደውሎ ምን ያርጉ ወንድሙ ከደውለ አሁን ነብዩ ለ25 ዓመታት ከተወለደ በኋላ ልጁ ከ35 ዓመታት ብልት የማይሰራ ልክ ከተናገርኩ ቀን ጀምሮ ሄዶ ቼክአፕ ሳደርግ ሚስቱ አረገሰች መጥቶ መሰከረ ቪዲዮ አለ እሱ ብቻ አይደለም የሱ ቤተሰቦችም ውጭ አሜሪካ ናቸው ልጁ ከመጣ አሜሪካ ያሉ ማይሰራ ምን አይደል አሜሪካ ያሉ የሱ ቤተሰቦች ፋሚሊ ማይሰራ ወንድሞች አሉ አሜሪካ እሺ እዚህ ያለ ማይሰራም እዚህ ያለ ማይሰራ ፋሚሊ ሙሉ ብልት አይሰራም እሺ ለዚህ ሲፈታ ደውሎ ምን ያርጉ ወንድሙ ከደውለ አሁን ነብዩ ሞክራ ስርጭት ዛሬ ማታ አርግ ብለዋል ብሎ ሲደውል ምንድነው ሰው ይሄው ሲደውል ወደ ቆርበ ነገር ይሄ ማለት ተጨባጭ ቪዲዮ አለበት ጉዳይ ነው ጌታ ምስክሬ ልክ ሲነገር ልጁ ደውለ ጧት ሲወጣ ማን አሙስ ቀን ነበር አሙስ ማታ ትንቢት ወጣ አሙስ ማታ ደውለ አሜሪካ ላይ ወንድም ጋር ሲደውል በቃ እግዚአብሔር ተናግሯል ልጁ ብልት አይሰራም ስላለ ስለዚህ ያንተ ብልት አይሰራም ስላለ ብልት አሁን ሰርቷል እሺ ከዛም በኋላ ደውለና ሲደውል ልክ ወንድሙ ቃጣ ስርጭት አርግ ሞክራ ስርጭት አርግ ብለዋል እሺ ሄዶ ሲሞክር ወንድሙ ጀመረ እዚህም ደግሞ ያለው ሲጀመር ሚስቱ አረገሰች አንድ ደግሞ ሴትም የልጁ ብልት አይሰራም ብሎ ትንቢት ተናግሯል የመጣች እናት ናት ልጁ ቤት ነው አለው ልክ ስለ ልጁ ያለፈበት ቦታ ልጁ በጣም ታስሮ እንደነበረ እስበት እንዳለው እንደው ደግሞ መልእክትም አለ የዛ ልጁ እንደታሰለች እሱም ደግሞ ብልቱ አይሰራም የሴትየዋ ልጅ ማለት አዎ የብልቱ የልጁ ብልት አይሰራም ብዬ ነው ነገርኩኝ በቃ ሀቂቃ አይሰራም ማለት ምን ብልቱ አይሰራም ማለት ነው ልክ ከትንቢት ከወጣ በኋላ ሄዶ ሲሞክር የልጁ እቃም ሰራ ሚስቱ ማርገሰች አሁን ወደ 6 ወር አካባቢ እርክስና ውስጥ ናት አለች መሰለኝ ግን 35 ዓመት አንዱ ደግሞ ወንድም 45 ዓመታት አይሰራም ለ35 እና ለ45 ዓመት አይሰራም ከተወለደ ጀምሮ አንዱ አይሰራም አንዱም ደግሞ ሞከረ የሆነ ጊዜ አገባ ሞከረ ጣጣለው እንደ አሁን ዘመናዊ ማብራት አለ ቡክ ብልጭ
ጸጥ አለ። ጸጥ ሲል ነው ከ30 ዓመት በኋላ ነው መልእክት መጣ። እኔ ጋር 2012 ነው መልእክት መጣ እና ስለዚህ ሰራ መድረክ አይመሰክሯል። ቪዲዮም አለ። ቪዲዮን አውጣ። ሁሌ ነው የሚሳስተው። ይናት በመንፈሴ ማሩስ ይተባካ። አሜን። አሁን አንተ መቼ ነው ማግባት የምትፈልገው? እግዚአብሔር ያለው አዲሱ ዓመት ላይ እጅ ላይ ትግባ በኢየሱስ ስም። በአዲሱ ዓመት ላይ ኒው ይር ያ ታምናለህ? አምናለሁ። ከሻክሶ ሊፈጠር ወደ ከሌላ ሀገር ሊፈጠር ከየትም ይሁን ኢየሱስ ጌታ ነው። በጌታ እንዳመንክ ልጅቷ አሁን ወደ አንተ ትራንስፈር አደረኩት። አሜን። እኔ እኮ ልጅቷ እያየ ነው። በምን ይሁን? በመንፈሳዊ ዓለም ላይ አሁን መታየት ይሁንልኝ ለኔ። ኢየሱስ ጌታ ነው። በአገልግሎት ዘመኔ እኔ ሁሌ ነው የሚሳሳተው። ብሬኛ አንወድም እኛ ኢየሱስ ሰባኪ ነው አይደል? ውሸታም ነው። አንተ ብር ከፍሎ አይደለም እንደ መንግስት የሚያሳደበው። አሁን በየሚዲያ ላይ የሚታዩ ሰዎች፣ በየቲቪ ላይ የሚታዩ ሰዎች፣ በየሶሻል ሚዲያ ላይ የሚታዩ ሰዎች ኦኬ ለህዝብ ወዶ ነው አይደለም? ለኢትዮጵያ ህዝብ አዝኖ ነው አይደለም? ለጴንጤ አዝኖ ነው ታከ እንጀራ ነው። አንተ ጆይ የሰደብክ የሚከፍለው አለው አካል መንግስት የሰደብክ የሚከፍለው አለ ይከፍልልሃል እኮ እንጀራ ነው። አንተ የሚያለፈለፈው ሁሌ ነው የሚሳሳተው። ነብዩ ሁሉ እኮ ነብይ አይደለም። ማይነር ፕሮፌት፣ ከዛ ፕሮፌት፣ ከዛ ሜጀር ፕሮፌት፣ ከዛ ደግሞ ሜጀር ዋን ፕሮፌት፣ ከዛ ደግሞ ጀነራል ፕሮፌት፣ ከዛ ሲኒየር ፕሮፌት፣ ሜጀር ዋን ፕሮፌት ደግሞ ከተባለ እኔ በአገልግሎት ዘመኔ ያልተሳሳትኩበት ቀን የለም። አር ዩ ሬዲ? እስኪ ነገራችሁን ለማስለቀቅ የመጣች ሰዎች ፕሮፌቲክ ዳንስ ነው የምትደነሱ። the prophetic dance are you ready? ምን ዳንስ? the prophetic this is prophetic worship. እግር ይለቃል ዛሬ ጉባኤ ተነስ። ጉባኤ ማየት ፈልጋለሁ። ጉባኤ ኋላ